በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽህፈት ቤቶች ማስፋፊያ ፕሮጀክት በአካባቢ የሚገኙ ህንጻዎች ሊፈርሱ መሆኑ ተሰማ። ፕሮጀክቱ ከዛሬ 2 ዓመታት በፊት የመሰረት ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረት ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ 6 ሄክታር መሬትን የሚሸፍን ይሆናል ብሏል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ ፕሮጀክቱ መሬት እንዲሰጥ ማድረጉን ተሰምቷል። ይህንን ተከትሎ ባሳለፍነው ሳምንት የከተማዋ ከንቲባ ጽህፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኙበት ቦታ ካሉ የመሬት ባለቤቶች ጋር ውይይት አድርጓል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝ ሲሆን በአጠቃላይ 99,000 ካሬ ሜትር ቦታውን እንደሚሸፍን በውይይቱ ወቅት ተገልጿል። ይህ ማለት ደግሞ በአካባቢ የሚገኙ ቢያንስ 31 ህንጻዎችን የሚነካ ነው። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንጻዎች መካከል ኤቢሲ ትሬዲንግ፣ ሂጅራ ባንክ ዋና ጽህፈት ቤት፣ ዘገር ገስት ሃውስ፣ ላየንስ ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት እና ቢሞራ አፓርትመንት ይገኙበታል። የከተማዋ ባለስልጣናት በዚህ ውይይት ወቅት ለባለሀብቶቹ የሚሰጣቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው የካሳ ላይ ቅሬታቸውን አሰምቷል። ህንጻዎች የሚፈርስባቸው ሰዎች መካከል አንደኛው ሲናገሩም እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባል ብሏል። እነዚህ ባለሀብቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽህፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ ዝግጅት ላይ ይገኛሉ። የኮምቦልቻ ከተማ አስተዳደር ለነዋሪዎች የ100 ሚሊዮን ብር አበድሩኝ ጥያቄ አቀረበ። ብሩ ለኮሪደር ልማትና ለገበያ ማረጋጊያ ይውላል ተብሏል። የኮምቦልቻ ከተማ አስተዳደር ነዋሪውን ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩኝ ጥያቄ ማቅረቡን ተሰምቷል። መጋቢት 12 2017 ዓ.ም በከተማ የከንቲባ ጽህፈት ቤት ኃላፊ አቶ ሙልጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ግንዛቤ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁለት ማህበራት 100 ሚሊዮን ብር እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን የሚል የከንቲባው ጽህፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ጠይቋል። በሱዳን በስደተኞች ካምፕ ላይ በተፈጸመ ጥቃት ወደ 200 የሚጠጉ ሰዎች ሳይሞቱ እንዳልቀረ ተነገረም። የተባበሩት መንግስታት ድርጅት ጥቃቱን በሁለት ተፈናቃዮች ካምፕ ላይ ስለመፈጸሙ የገለጸ ሲሆን ጥቃቱን የፈጥኖ ደራሽ ኃይል መፈጸሙንም ገልጿል። የፈጥኖ ደራሽ ኃይል በዘምዘም ካምፕ ህጻናቶችን ሲያቃጥል ነበር ተብሏል። ተመድ የፈጥኖ ደራሽ ኃይሉ የዘር ጭፍጨፋ አድርጓል ሲል፣ የሱዳን ጦር ደግሞ ንጹሃንን ገሏል በማለት ክስ አቅርቧል። በአካባቢው የኢንተርኔት አገልግሎትና የግንኙነት መስመሮች በማቋረጣቸው ሙሉ ለሙሉ የደረሰውን ጥፋት ማወቅ እንዳልተቻለ ተነግሯል። የተራድኦ ድርጅት በዘምዘም ካምፕ በሚገኝ ሆስፒታል የሰብአዊ ድጋፍ ሲያደርጉ የነበሩ 9 የህክምና ባለሙያዎች በጥቃቱ መገደላቸውንም ገልጿል። በተያያዘ ዜና የሱዳን ፈጥኖ ደራሽ ኃይል የስደተኞቹን ካምፑን መቆጣጠሩን ዛሬ ገልጿል። የፈጥኖ ደራሽ ኃይሉ ባወጣው መግለጫ ካምፑን ሙሉ በሙሉ ከጦሩ ቁጥጥር ነጻ ማድረጉን የገለጸ ሲሆን የህክምና ባለሙያዎችና የንጹሃን ደህንነት ለማረጋገጥ ብዙ ታጣቂዎችን ማሰማራቱን ተናግሯል። በዘምዘም ካምፕ ከ500 ሺህ በላይ እስከ 1 ሚሊዮን የሚጠጉ ስደተኞች እንደሚኖሩ ሲገልጽ አርብ ጀምሮ የፈጥኖ ደራሽ ኃይሉ በዘምዘምና አቡሹ ካምፖች ላይ ጥቃት ሲፈጽም ነበር ተብሏል። ካምፖቹን እንደ ወታደራዊ ማዘዣ እየተጠቀመበት ይገኛል ሲከሰው ንጹሃን እንደ መሸሸያ እየተጠቀመ ነው ሲልም የፈጸመውን ጥቃት አስተባብሏል። በሱዳን የቀጠለው የእርስ በርስ ጦርነት 2ኛ ዓመቱን ሊደፍን 2 ቀናት ሲቀሩት አገሪቱ ከቀናት በኋላ 3ኛውን የጦርነት ዓመት ያለምንም ተስፋ ጭላንጭል ትጀምራለች። በለንደን ሀገር የሚኖሩ አማራ ተወላጆች በአማራ ህዝብ ላይ እየደረሰ ያለውን የመንግስት መር ጭፍጨፋ የሚያወግዝ ሰልፍ አድርገዋል።
Bye.